ኦስቲዮፖሮሲስ ማለት የአጥንት መሳሳት ህመም ነው። አጥንታችን እንዲሳሳ በቀላሉ እንዲሰበር እና ያለውን ተፈጥሯዊ ጥንካሬ እንዲያጣ የሚያደርግ ህመም ነው። በተፈጥሮ የሰው ልጅ አጥንት በጣም ጠንካራ ነው። ያ ማለት ክብደታችንን ለመሸከም ወይም ደግሞ አብዛኛውን የሰው ልጅ ላይ የሚደርሱ ጉዳቶችን ለመቋቋም በተፈጥሮ ጥንካሬ የተሰጠው ነው። ነገር ግን የዚህ የኦስቲዮፖሮሲስ ወይም የአጥንት መሳሳት በሽታ ይሄ ጥንካሬውን እንዲያጣ አጥንቱ እንዲሳሳና በቀላሉ ለጉዳት እንዲጋለጥ ያደርገዋል ማለት ነው። የመገጣጠሚያዎች ምን ያሁን ብዙ ጊዜ ብዙ ታካሚዎች ምን ይሉኛል፣ ጉልበቴን የሚያመኛል፣ ሰውነቴን ሁሉ ይቆረጣጠመኛል፣ ወገቤን ሁሉ እንደዚህ ይላሉ። በቃ ሙሉ የሰውነታችን መገጣጠሚያ ሁሉ የማመም ነገር እንደዛ አይነት ዋነኛው ምልክት ነው ማለት ነው። አንደኛው የቁመት መቀነስ ለምሳሌ 1 ሴንቲሜትርም 2 ሴንቲሜትርም ሊሆን ይችላል። የቁመት መቀነስ ነው። ሁለተኛው ምልክት ከዚሁ ጋር ተያይዞ መግበጥ ለምሳሌ ኖርማል ሰው ቀጥ ያለ ነው። ነገር ግን እንደዚህ የአጥንት መሳሳት ያለባቸው ሰዎች እንደዚህ ከመጠን በላይ እንደዚህ ጎብጠው ይታያሉ። ከመጠን በላይ መግበጥ ይሄ ዋነኛ ምልክት ነው። አንደኛው ዲዩሬቲክስ ይባላሉ። እነዚህ የሰውነታችን የደም ግፊት ለመቀነስና ከሰውነታችን ውስጥ ኤክሰስ የሆነ ፈሳሽን ለማውጣት የሚታዘዙ የመድኃኒት አይነቶች ናቸውና እነዚህ መድኃኒቶች ያላቸው ሳይድ ኢፌክት ለአጥንት ህመም በሽታ ያጋልጣል ማለት ነው። ሌላኛው አጥንት መሳሳት በሽታ የሚያጋልጥ የመድኃኒት ኮርቲኮስቴሮይድ የምንላቸው መድኃኒቶች ናቸው። እነዚህ ብዙ ጊዜ ኢንፍላሜሽንን ቁስለትን ለማከም የሚታዘዙ መድኃኒቶች ናቸው። ሌላኛው እንደዚሁ አንቲኮአጉላንትስ ይሄ የደም እንዳይረጋ የሚታዘዙ መድኃኒቶች እነዚህም ለአጥንት መሳሳት በሽታ ያጋልጣሉ ማለት ነው። የአጥንት መሳሳት ህመም ያለባቸው ሰዎች ማድረግ ያለባቸው ጥንቃቄ ምንድን ነው? ለምሳሌ በመኪና ሲንቀሳቀሱ እንደዛ ሲት ቤልት ማድረጊያ ማለት ይሄ የወገብ ቀበቶን ማለት ነው። ምክንያቱም በቀላሉ ስብራት ሊያጋጥማቸው ይችላል ስላልን መኪናው ሲንቀሳቀሱ ሲት ቤልት ማድረግ ይጠቅማቸዋል። ሌላኛው ደግሞ ተገቢውን የሆነ የሰውነት መደገፊያ መጠቀም። ለምሳሌ አሁን የጉልበት መደገፊያ አለ፣ የትከሻ መደገፊያ አለ። እኛ ኦርቶሲስ እንደዚህ ሚፓድ እንደዛ እንላቸውና እነዚህን የሚጠረጠረው ቦታ ላይ መጠቀም በጣም ጥሩ ነው። በተለይ ሐኪም እንደዚህ ዲያግኖስ ከተደረጉ ጉልበቴን ያመኛል፣ ይሄ ደግሞ ምክንያቱ የአጥንት መሳሳት ነው እንደዛ ከተባለ ጉልበት ላይ የሚደረግ ድጋፍ እንደዛ ማድረግ በጣም ይጠቅማል ማለት ነው። የአጥንት መሳሳት ህመም ያለባቸው ሰዎች ማድረግ ያለባቸው ጥንቃቄ ቤት ውስጥ እንደዛ የሚንቀሳቀሱበትን ቦታ መምረጥ። ይሄ በጣም ኦቨር እንዲዝ ገረጋንት የሆነ ቦታ ለመሄድ ደረጃ ሲወጡ እንደዚህ ሳይድ ባሮችን መጠቀም እንደዚህ ጥንቃቄ ማድረግ አለባቸው ማለት ነው። እንደገና ደግሞ እንደዚህ ቤት ውስጥ ዕቃ ለማንሳት እንደዛ ሲሞክሩ ደግሞ ወንበር ላይ መንጠልጠል እንደዛ አይነት ነገሮች። ሌላኛው ደግሞ አስፈላጊ የሆኑ ድጋፎችን መጠቀም። ቅድም እንዳልኳችሁ ምናልባት ከዘራ ዋከር እንደዚህ አይነት ነገር የሚያስፈልጋችሁ ከሆነ እነሱን መጠቀም ትችላላችሁ ማለት ነው። ብዙ ጊዜ የአጥንት መሳሳት ያለባቸው ሰዎች የሆነ ወይ ስብራት እንደዛ ካላጋጠማቸው ህመሙን እንዲሁ አያውቁትም ማለት ነው። ብዙ ጊዜ ህመሙ ያን ያህል ፊት ለፊት የሚታይ ምልክት የለውም። የአጥንት መሳሳት ጊዜ በሽታም ብቻ ሳይሆን ተፈጥሯዊም ነገር ነው። ብዙ ጊዜ እድሜያችን እየገፋ ሲሄድ በተፈጥሮ አጥንታችን ያሉት ሚኔራሎች እየቀነሱ እየወረዱ ነው የሚሄዱት እና እድሜያችን እየጨመረ መሄድም ለዚህ ያጋልጣል ማለት ነው። ብዙ ጊዜ በዚህ በአጥንት መሳሳት ምክንያት ስብራት የሚያጋጥማቸው የሰውነታችን መገጣጠሚያዎች በአብዛኛው አንደኛው ሂፕ ነው ወይም እዚህ ዳሌ አካባቢ ያለው መገጣጠሚያችን ነው። በሁለተኛ ደረጃ ደግሞ ስፓይን ወይም ይሄ የአከርካሪ አጥንታችን
እሱም ብዙ ጊዜ የመጋለጥ ባህሪ ያለው ለስብራት ማለት ነው። ሌላኛው ደግሞ እንደዚህ የእጃችን አንገት ላይ እንደዚህ መዳፍ ላይ ያሉትም አጥንቶች ብዙ ጊዜ ለስብራት የመጋለጥ ባህሪ ያላቸው ማለት ነው።